ጓደኛዬ ባለትዳርና የሁለት ልጆች እናት ናት። ትናንትና ቤቷ ሄጄ ልጆቿም እሷም ደብሯቸዋል። ባሏም መኝታ ቤት ቁጭ ብሎ ስልኩን ይነካካል። ጓደኛዬና ልጆቿ አብረው ቁጭ ብለው እናታቸውን አይዞሽ አለንልሽ እያሉ ብቻ እንዳይከፋት ለማድረግ እየሞከሩ ነበረ። እሷ ልክ እንደገባው ምን ሆናችሁ ነው ስል ልጆቿ ማውራት ሲጀምሩ የእሷ እንባ ዱብ ድብ ማለት ጀመረ። እሺ ኑ እንውጣ፣ በቃ ቤት እንሂድ፣ ልጆቹ እየጠበቋቸው ነው አልኳቸው። ልጆቹ በጣም ደስ አላቸው። እናትየው ስለከፋች ዝም አለች። ብዙ ጊዜ በልጆቿ ፊት ታለቅሳለች። በነገራችን ላይ ልጆቿ 7 እና 4 ዓመት ናቸው። ሁለቱም እያንዳንዷን ነገር በደንብ መረዳት የሚችሉ ልጆች ናቸው። ማን ጥፋተኛ፣ ማን ተበዳይ፣ ማን በዳይ እንደሆነም ሰው ሲጠይቃቸው በደንብ ይናገራሉ። እና ሁሉም እንደከፋቸው ሳውቅ ወደ ቤት ልወስዳቸው ስል ባልየው አበደ። ልጆችን መውሰድ አትችይም ብሎ እኔንም ሰደበኝ። ዝም አልኩት ብዙ ነገር ሲናገረኝ፣ ምክንያቱም ለጓደኛዬ ጦስ መሆን ስለማልፈልግ። እውነት ለመናገር ወደፊት ልጣላው እንደምፈልግ አውቃለሁ። ግን ጓደኛዬ ደህና ሆና ከተረጋጋች በኋላ ነው። እና እሷ የቤት እመቤት ናት። ልጆቿን በደንብ ተንከባክባ የምታሳድግ እናት ናት። ወንዱን ትንሹን በጣም ይወደዋል። ሴቷን ትልቋን በትንሽ በትልቁ ይናገራታል፣ ስሜቷን ይጎዳታል። ሁለቱም ከተጣሉ ሆን ብሎ ትልቋን ልጇን ለመቅጣትና ለመግረፍ ይሮጣል። ብዙ ጊዜ በቻርጀር ገመድ እንደሚገርፋትና እናቷና እሱ በእሷ ምክንያት እንደሚጣሉም ነግራኛለች። እናትየው ልጄን አትነካትም፣ በዚህ መልኩ አትቀጣትም እያለች በተደጋጋሚ እንደሚጣሉም ነግራኛለች። ባልየው በባህሪው ሴት ልጅ ጥቅም የላትም ይላል። እኔ ወንዱን ልጄን ነው የምንከባከበው እንደሚልም ልጅቷ ነግራኛለች። ለወንድም ለሴት ልጁ ምንም ነገር ሲያደርግ እኩል ነው፣ ግን ከአንደበቱ ጥሩ ነገር አይወጣም። ለሴቷ ልጁ እሷ ደግሞ በየጊዜው የሚናገራት ነገር ልቧን በዚህ እድሜዋ እየሰበራት መጣ። ሚስቱን የሚከባከብ ወንድ አይደለም። ለቤት ውስጥ አስቤዛ ከመስጠት ውጪ ለሚስቱ አስቦ ፓንት እንኳን የሚገዛበት ባል አይደለም። ልብስ የምትገዛላት ታላቅ እህቷ ናት። ለእሷ ቤተሰቦች ክብር የሚባል ነገር የለውም። ሲቸግረው ግን ገንዘብ ጠይቂያቸው ይላታል። አብረው አይተኙም። እሱ ሲፈልግ እሷ መኝታ ቤት ይሄዳል። ብዙ ጊዜ እሷ ለሱ ድጋፍ በመሆን ነው ህይወቷን የምትመራው። በስራው በጣም ታግዘዋለች። በነገራችን ላይ ጓደኛዬ በጣም ጎበዝ ተማሪ የነበረች የት ትደርሳለች የተባለች ልጅ ነበረች። አሁን ሳያት ሁሌም ይከፋኛል። እና እሷን ሳያማክር የሚሰራው ምንም አይነት ስራ የለም። ገንዘብ ሲያገኝ ግን ይደብቃታል። ብዙ ጊዜ የሚያስከፋ ንግግር ተናግሯት ያስለቅሳታል። በሱ ምክንያት ዲፕሬሽን ውስጥ ገብታ ጸጉሯን ተቆርጣ ራሷንም ጥላ ነበር። ሌሎች ጓደኞቻችንን ማግኘት አይፈቀድላትም። እኔም ቤቷ ስለሚሄድ ነው እንጂ እኔ ባልሄድ ባልጠይቃት እንደማንገናኝ ያውቃለሁ። ከሰው ስትገናኝ ደስ አይለውም። ደስተኛ የሚያደርጋትን ነገር አያደርግም። በሰዎችና በቤተሰቦቿ መሀል ብዙ ጊዜ በትንሽ ነገር ይናገራታል። እሷ ብዙ ጊዜ እሱ ጥሩ ሰው ነው እንደምታዩት አይደለም እያለች ለማባበል ትሞክራለች። በተግባር ግን እንደዛ አይደለም። ሲበዛ ራስ ወዳድና ለሰው ግድ የሌለው ሰው ነው። እንደ ሚስት ሳይሆን እንደ ሰራተኛ ነው የሚያያት። እሱ ሲመጣ ታማ አልጋ ላይ ውላ እንኳን ምግብ ሰርታ ቡና አቀራርባ መጠበቅ ነው ያለባት። እንደዛ ካላደረገች ሰላም አይሰጣትም፣ ይነጫነጭባታል። ስለሱ ባህሪ ልታናገረውና ልታወራው ስትሞክር ጭቅጭቅ ጀመረሽ፣ በሽታሽ ተነሳብሽ ይላታል። እሱ ሁሌም እሷ አዳማጭ እሱ ተናጋሪ እንዲሆኑ ነው የሚፈልገው። ጥፋቱን በፍጹም አያምንም። ሁሌም ቢሆን ሳይግባቡ እየተው እንደሚሄዱ ነግራኛለች። እሷ ቤተክርስቲያን እንኳን ሄዳ አልቅሳ የምትጸልየው ለሱ ነው። የራሷን ህልም ትታ ለሱና ለልጆቿ ብቻ ነው የምትኖረው። እኔ ስለ እሷ ሳስብ ልቤን ሁሉ ያመኛል፣ በንዴት ማለት ነው። ጓደኛዬ የበፊት ህይወቷና የአሁን ያለችበት ነገር ያንገበግበኛል። የልጆቹን ልብስ አንድ ቀን አጥቦ አያውቅም። በፍጹም አያግዛትም። ሴቷ ልጅ በትምህርት በጣም ጎበዝና ተሸላሚ ናት። የሚያስፈልጋትን ከማሟላት ውጭ የቤት ስራ እንኳን ለማሰራት ፈቃደኛ አይደለም። ኮሚኒኬሽን ደብተሯን ቼክ አድርጎላት አያውቅም። ቤት ውስጥ ተኝቶ እስኪ አጫውተኝ ካለችው ሴቷ ልጅ በፍጹም ፈቃደኛ አይሆንም። ትምህርት ቤትም ማድረስ አይፈልግም። በጣም ብዙ ቀፋፊ ስድቦችን ይሰድባታል። የ7 ዓመቷ ልጅ ማለት ነው። በጣም ብዙ ቀፋፊ ስድቦችን ይሰድባታል። አንቺ ለማኝ፣ አንቺ የውሻ ልጅ ምናምን የመሳሰሉትን በጣም ብዙ ስድቦችን እና ልጅቷ አባቴ እንደዚህ አለኝ፣ እኔ እንደዚህ ነኝ እንዴ ትላለች። አባቴ ለምን ወለደኝ የማይወደኝ ከሆነ ትላለች። እሷ ደግሞ አባቷን በጣም ነው የምትወደው። ብቻ ጓደኛዬና ልጆቿ በዚህ ሁኔታ ላይ ናቸው። እኔ ስራ ስሪና ተለያይተሽ ልጆችሽን አሳድጊ፣ አንቺ ገና ህይወትሽን መኖር አልጀመርሽም እላታለሁ። ለምን እንደሆነ አላውቅም። ይሄ የቤት ውስጥ መርመጥመጥ ሊለቃት አልቻለም። እሱ ገና ህፃን እየመሰለ እሷ ደግሞ ያለ እድሜዋ ትልቅ ሴትዮ እየመሰለች መጣች። እሱ በ7 ዓመት ይበልጣታል። እስቲ እንደራሳችሁ እህት ቆጥራችሁ መቆጣትም ካለባችሁ ተቆጡኝ። እኔ ድክም አለኝ፣ አልሰማኝ አለችኝ። በዚህ ትዳር ውስጥ የእሷ መቀጠል እንዲያው ልክ ነው ወይ ትላላችሁ?
በነገራችን ላይ ብዙ ያልነገርኳችሁ ነገር አለ። እኔ ራሴ በእሷ ምክንያት በሽተኛ ልሆን ነው። በነገራችን ላይ ጓደኛዬ ለእኔ ማንም ባልነበረኝ ሰዓት ያኔ ጥሩ ህይወት ብቻዋን ስትኖር በነበራት ሰዓት ብዙ ውለታ ውላልኛለች። ከእህትም ከቤተሰብም በላይ ሆናልኛለች። ግን እኔ ነገሮችን ተስተካክለውልኝ አሁን እሷ እንደዚህ ሆናብኝ ሳይ በጣም ይከፋኛል፣ ልቤ ይሰበራል። ከቤት የምትወጣው ወይ በቤተ ክርስቲያን ወይ ልጆቿን ትምህርት ቤት ለማድረስና ለማምጣት ብቻ ነው። ቤት ተኝቼ በእረፍት ሰዓቱ ልጆቼን ጠብቅልኝ ስትለው ልወጣ ነው ያስቸግሩኛል ይላታል። እሱ ከጓደኞቹ ጋር ሲገናኝ እንደፈለገ አምሽቶ ይመጣል። ለምን አመሸ ስትለው በቃ ልትጀምሪኝ ነው ይላታል። ጓደኛዬ ቢከፋት እንኳን ደውላ የምታለቅሰው ለእኔ ነው። እሱን ደበረኝ ብትለው ምን አጎደልኩብሽ እኔ ተሸክሜሽ ይላታል። አብረው መንገድ ላይ ከወጡ ሳይነጫነጭ ሳይሰደብ አይመለስም። ልጆቹንም እሷንም ይናገራቸዋል። ከአፉ ጥሩ ነገር አይወጣውም። ጠንከር ብላ ስትጣላው ደግሞ እግሯ ስር ወድቆ ለምኖ ያላንቺ ማናለኝ ብሎ ተርመጥምጦ ይቅርታ ይጠይቃታል። ከትንሽ ጊዜ በኋላ ግን ያው ነው አማክሯት፣ እሷም ልትስተካከል አልቻለችም ትለናለች። የባለ ታሪካችን ጓደኛ ናት። እናንተም ሀሳብ አስተያየታችሁን ስጧት። እንድናማከራችሁ ወይም አማክሮኝ እንዲለቀቅላችሁ የምትፈልጉ ደግሞ በቴሌግራም በሌላው ጊዜ አካውንታችን ወይም ደግሞ ባዮ ላይ ባለው አካውንታችን ጻፉልን። ቢቻል ጻፉልን፣ ወይዝ የምታደርጉልን ታሪካችሁ ስለሚቆይ ጻፉልን። እኛም መልሰን ወደ ተመልካቾች እናቀርባለን። ሀሳብ አስተያየት በኮመንት ታያላችሁ። እኛም በውስጥ ታሪኩን እንልክላችኋለን፣ ሼር እናደርጋችኋለን። እናንተም መልሳችሁ ኮመንት አንብባችሁ ሀሳብ አስተያየታችሁ ለእናንተ የሚጠቅማችሁን ትወስዳላችሁ ማለት ነው። አመሰግናለሁ።